ሰላም እንዴት ናችሁ? ይህ አዲስ ጤና የተሰኘው በአዲስ ዓለም ወልደ ሚካኤል እየተዘጋጀ የሚቀርብላችሁ ፕሮግራም ነው። ሰዓቱ አጫጭር ዜናዎችን የምናሰማበት ነው። አብራችሁን ቆዩ። ፋሽን ልብስ ለብሶ መገኘት ወይም ፋሽን መከተል ዘመናዊነት እንደሆነ ይገመታል። ነገር ግን አንዳንድ ለፋሽን ተብሎ የሚለበሱ ልብሶች መልበስ ከውበት ባለፈ በጤናችን ላይ ትልቅ ጉዳት እንደሚያስከትሉ ተገለጸ። መረጃው እንደሚያመለክተው የጠበቁ ልብሶች መልበስ የጤና ስጋት እንዳለው ገልጾ ከነዚህም መካከል በጣም የጠበቁ ሱሪዎችን ወይም ስኪኒ ጂንስ ለብሶ መገኘት በጭና አካባቢ በሚገኙ ነርቮች ላይ ከፍተኛ ጫና በመፍጠር የነርቭ መጎዳትና የጤና እክል እንደሚያመጣ ገለጸ ሲሆን ምልክቶችም በጭን ላይ መደንዘዝ፣ ማቃጠልና የህመም ስሜት ናቸውም ብለዋል። በሌላ በኩል ሃርቫርድ ቲ.ኤች. ቻን ስኩል ኦፍ ፐብሊክ ሄልዝ እና ጆርናል ኦፍ ሪፕሮዳክሽን እንደገለጹት የጠበቁ ሱሪዎችና የውስጥ ልብሶችን የሚለብሱ ወንዶች ልብሱ የዘር ፍሬያቸውን ወደ ሰውነት በማስጠጋት የሙቀት መጠን እንዲጨምር ስለሚያደርግ የወንዶችን የመውለድ አቅም ይቀንሰዋልም ብለዋል። የዘር ፍሬ ጤናማ ዘር ለማምረት ከሰውነት ሙቀት ቀዝቀዝ ያለ ሁኔታ ያስፈልገዋል ያሉ ሲሆን ይህ ሳይሆን ሲቀርና የሙቀት መጨመር ሲኖር የዘር ፍሬ ጥራትና ብዛት ስለሚቀንስ የመውለድ ዕድልንም እንደሚቀንሰው ተናግረዋል። እንደ ኢንተርናሽናል ፋውንዴሽን ፎር ጋስትሮኢንተስታይናል ዲስኦርደር ዘገባ በወገብ አካባቢ በጣም የጠበቁ ቀበቶዎች ወይም የውስጥ ሱሪዎችን መልበስ በሆድ ላይ ጫና ስለሚፈጥር ሆድ ውስጥ ያለውን አሲድ ወደ ላይ ወደ ጉሮሮ እንዲመለስ ያደርጋል ያሉ ሲሆን ይህም ለቃርና ለሆድ መነፋት አይነተኛ መንስኤ ናቸውም ብለዋል። አያይዘውም እጅግ በጣም የጠበቁ ልብሶች የደም ዝውውርን ወይንም ሰርኩሌሽንን ሊያስተጓጉሉ እንደሚችሉ ጆርናል ኦፍ ቬዚኩላር ሰርጀሪ ገልጿል። በተለይ ለረዥም ሰዓት ተቀምጠው የሚሰሩ ሰዎች የጠበቁ ሱሪዎችን የሚለብሱ ከሆነ በእግር ላይ ደም መርጋት ወይም ብለድ ክሎትስ የመከሰት እድሉ እንደሚጨምርም ገልጸዋል። በሌላ በኩል በ2025-2016 ኢንቫይሮንመንታል ሄልዝ ፐርስፔክቲቭ ሪፖርት እንደሚያመለክተው ለፋሽን ተብሎ በልብሶች ላይ የሚቀለሙ ቀለማት መርዛማ ኬሚካሎች በቆዳ አማካኝነት ወደ ሰውነት ሊገቡ እንደሚችሉ ገልጾ እነዚህም ኬሚካሎች ለሆርሞን መዛባት፣ ለቆዳ አለርጂና ለረዥም ጊዜ ቆዩ ደግሞ ለካንሰር እንደሚያጋልጡም ተናግሯል። ረዥም ተረከዝ ያላቸው ወይንም ሃይ ሂልስ አዘውትሮ መልበስ ከእግር ህመም ባለፈ በሰውነት አቋም ላይም ችግር እንደሚያመጣ ተገለጸ። ጉዳቱ የሰውነት ክብደት ሙሉ በሙሉ ወደ እግር ጣቶች እንዲያርፍ ስለሚያደርግ የጀርባ አጥንት ወይም ስፓይን ያለ ተፈጥሮ እንዲታጠፍ ያደርጋል። ይህ ደግሞ ከባድ የጀርባ ህመምና ለሲያቲካ ወይንም የነርቭ ህመም ያጋልጣልም ብለዋል። አያይዞም እነዚህ ሴቶች ለጉልበትና መገጣጠሚያ ህመም የመጋለጥ እድላቸው ከፍ ያለ ነውም ብለዋል። በሌላ በኩል ከባድ ቦርሳዎችን ማንገት በተለይም ተማሪዎች የሚይዙት ቦርሳ ለወደፊት የጤና እክል መንስኤ እየሆነ ነውም ብለዋል። በተለይም የሚሸከሙት ቦርሳ ከሰውነት ክብደታቸው 10% በላይ የሚሆን ከሆነ የትከሻና የጀርባ አጥንት መዛባትን ወይም ፖስቱራል ዲቪዬሽንን ያመጣል ያሉ ሲሆን በትከሻ ላይ መደንዘዝና የመኮርኮር ስሜት ካላቸው ቦርሳው ነርቫቸው ላይ ጫና እየፈጠረ እንደሆነም ገልጸዋል። በአጠቃላይ የምንለብሰው ልብስም ሆነ ጫማ ከፋሽንነቱ ይልቅ ለጤናችን የሚሰጠው ምቾት ሊቀድም ይገባል። እንደ ባለሙያዎች ገለጻ ልብስ ስንመርጥ ቆዳችን እንዲናፈስ የሚያስችሉ የደም ዝውውርን የማይገድቡና ለሰውነታችን የተፈጥሮ አቋም ተስማሚ የሆኑ መሆኑን መምረጥ ይኖርብናል። ያስተውሉ። ጤናዎ ከማንኛውም ፋሽን በላይ ነው። ከላይ የተጠቀሱትን የህመም ምልክቶች ካስተዋሉ የአለባበስ ዘይቤውን ይቀይሩ። ራስዎን ከረዥም ጊዜ ጉዳት ይጠብቁ። አዲስ ጤና ለጤናዎ ይተጋል። ስላዳመጣችሁን እናመሰግናለን። ይህ መረጃ ጠቃሚ ሆኖ ካገኙት ላይክ፣ ለሌሎች ማጋራት ከፈለጉ ሼር፣ ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ ያድርጉ። ጤናዎ ትልቁ ሀብቶ ነው። አዲስ ቀን፣ አዲስ ጤና፣ አዲስ መንፈስ ይሁን።